በአንድ ቀን ጥምቀት ካለባችሁ ማንኛውም ችግር ተፈወሱ። ይህ ቦታ ደብረ ገሊላ ልደታ ለማርያም ጸበል ይባላል። ተአምረኛውና በተፈጥሮ ሙቅና ቀዝቃዛ የሆነው ከአለት ስር የሚፈልቀው ጸበል ነው። ይህ ቦታ የሚገኘው በሀያት 49 ነው። ሀያት 49 መጨረሻ ላይ እንደወረዳችሁ የሎቢ ህንፃ አለ፣ አረንጓዴ ህንፃ። እሱን አቅጣጫ ይዛችሁ ስትሄዱ ስለ ቦታው የሚገልጽ ባነር ታገኛላችሁ። ከባነሩ የ20 ደቂቃ የእግር ጉዞ እንዳደረጋችሁ ደብረ ገሊላ ልደታ ለማርያም ጸበል ትደርሳላችሁ። በዚህ ቦታ ለአንድ ቀን ጥምቀት ስትመጡ 7 ጸበላትን ትጠመቃላችሁ። የቅድስት ሥላሴ፣ የልደታ ማርያም፣ የመጥምቁ ዮሐንስ፣ የቅዱስ ገብርኤል፣ የቅዱስ ሚካኤል፣ የቅዱስ ጊዮርጊስና የአቡነ ሀብተ ማርያምን ጸበል ታገኛላችሁ። የቦታው ቃል ኪዳን በአንድ ቀን ጥምቀት ፈውስ ማግኘት ነው። ብዙዎች እዚህ ቦታ መጥተው በአንድ ቀን ጥምቀት ድነው ምስክርነትን እየሰጡ ይገኛሉ። ይህም ቪዲዮ ሼር፣ ላይክ፣ ኮፒ ሊንክ በማድረግ ለሁሉም አድርሱ። እነሆ ጊዜው ደረሰ። የተዋህዶ ልጆች አሁን የሚገኘው ደብረ ገሊላ ቅድስት ልደታ ማርያም ጸበል ነው። ይህ ጸበል እነሆ አሁን ጊዜው ደርሶ አለቱን ሰንጥቆ በምታዩት መልኩ በ7 አሸንዳ እየወረደ ብዙ ገቢረ ተአምራትን እያደረገ ያለ ድንቅ ፈዋሽ ጸበል ነው። ቤተክርስቲያኗ ውስጥ ነው። ምን ቤተክርስቲያኗ ቆራቆራ እዚሁ ነው፣ ግን ወደ ላይ ከፍ እያሉ ይመስለኛል እንጂ በዚህ ጋር ምንም አስተማማኝ የለም። የአየሩ ጸባይ ይቀያየራል። ያ እንኳን ይሻላል፣ ላይ ያለው እንኳን ይሻላል። እንደምን አደራችሁ? አሁን አይሰማችሁ? ይሰማችኋል? እስቲ ከእጃችሁ መጣ አድርጉ። ስላሳደረኝ መድኃኒዓለም እስቲ አንድ ጊዜ እልል በሉና መስሉ መድኃኒዓለም